ይሻላል አቀጣጥዬ ፈንዲሻ ፍንቺ ቤቱን ፏል ማለት ግን እሺ ነው ይባል እንኳን መጣልኝ እንጂ እኔ ሚስተፎይ ነው ማስተልፍ ብታይ ደግሞ ቅድም ውሃ የሚከፍልልሽ መጥቶ ነበረ ከዛም በኋላ የሌለው መስሎት ጎረቤት ሲያንኳኳ አላገኘው መሰለ ከዛ እነሱም የሉም ነበረ እነሱንም ከፈልኩላችሁ ጥሩ ነው አይደል ጥሩ ነው አይደል ወኳልሽ ለምሻውራቱ እንደውም ቀለል ይላል እኔ አጋጣሚ ቅድም ስራ ስጨርስ ውሃ መታ ነበር ገባ ብዬ ታጠብኩኝ እንዴት እንደቀለለኝ አልነግርም ፋቶስ ጄላ አንደኛ ሻወር ይሻላል ማንተም ይኮ ቀለል ይላል ቆይ መጣ ግን በጣም ተናድጄ ይቀርሃል እንዴት እስካሁን የሰራሁት ሸተተኛ አላልኩም ሌላ ጊዜ ቢሆን እኮ ገና ከበር ነበረ እንትን ነው የሰራሽው ትለኝ ነበር እኔ ግን አልተናደድኩብም አሁንም መንገድ ትችላለህ ዮኒ ንገረኛ ምንድን ነው የሰራሁት ፒዛ ቡዳ ነገር እንዴት እስካሁን እያወቅህ ነው ዝም ያልከው ክፉ በእውነት ክፉ ነው ምን አለበት ብትናገር ግን ዮኒ አንተ ዮኒ ምን ሆነህ ነው ዝም የምትለኝ እኔ እኮ እዛ ሆኜ እንደ ቁራ ስጮህ የነበረው እኮ የምትሰማኝ መስሎኝ ነበር እሺ እና ምን ትላለህ በትኩሱ ባቀርብ ይሻላል አይደል አዎ እባክህ እንደውም እኔ ርቦኛል በቃ ላምጣና አብረን እንብላ ወይ ማን ስልኩን አንሳው እንጂ እየጮኸ እኮ ነው አልሰማሁትም ነበር እኔ እንኳን አንሳው ስል ጎረቤት ይሰማል እኮ ምን ሆነክ ነው አለቄ ነው ቀድመ ሳይደውል ደውልለት ስጨርሱ ደውለት ይሻላል ወይኔም እኮ አቅርቤ ረሳሁት በልጅን ታጠብና እንብላ ዛሬ በሚስት ትኮራለህ ካልጣፈጠ ወይ አንተ ወይ እኔ ጣዕም አናውቅም ማለት ነው በእውነት እንዴት እንደለፋው እኔ ነኝ የማውቀው አንተ ዮናስ ተነስ እንጂ እሺማ ብለኸኛል ተነስ እንጂ ምግቡ እኮ ቀዘቀዘ ትንሽ ነው የቀረችኝ ልጨርስ ትንሽ ከቀረች ታዲያ በኋላ ትሰራለህ ምንድነው ገበታ ቀርቦ መጣው ቀረው አንተ ዮናስ ንቀት ነው አይደል ቅድም ደውልለት ብያለሁ ነበር እንዴ ምን አለበት አሁን እየጠበቅኩ ነው ትመጣለህ ብዬ ካንተ ጋር ለመብላት ምንም ሳልቀምስ እንደጠበቅኩ ታውቃለህ ሄሎ የራሱ አልሰማሁትም ነበር እሺ ከነገ ወዲያ እሺ
ናርዲ ጨረስኩ እኮ። ፍቅር ጨርሻለሁ እኮ። የት ነው ያለሽው? ፍቅር ናርዲ 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 እሺ ማሪ በእናትሽ ምን ነካሽ አንቺ ደግሞ አጣፊ ሰዓት በሆንብኝ እኮ ነው እሺ በቃ ይቅርታ በቃ ትበይዋ እሺ አንቺ ደግሞ ችክ ካልሽ አትመለሽም አላበዛሽውም እንዴ እንደው አልበላም ትቼዋለሁ ከፈለግሽ አንቺም አትቢሽ ሁለተኛ ስራ ይዤ ቤት አልመጣም ስራ ይዘና ግን መጣሁት በላይ እሺ ምን ነካሽ? እያናገርኩሽ እኮ ነው። ምንድን ነው የሆንሽው? ፍቅር ትሰሚኛለሽ? የሆንሽው ነገር ካለ ንገሪኝና እኔም አብሬሽ ልናደርግ። ምንም የምናገረው ነገር የለም። ምን የምትናገሪው ነገር ከሌለ ምንድን ነው እንደዚህ መሆን? ምን ሆንኩኝ? እርግጠኛ ነሽ? እየሆንሽ ያለሽው ነገር አልታወቀሽም? በቃ በእናትህ ተወኝ። ፍቅር በእናትሽ በቃ በእናትህ ፍቅር አትበለኝ። እሺ ምንድን ነው ያደረጉሽ? ወይስ የሄድንበት ቦታ አልተመቸሽም? ጓደኞቼ የተናገሩሽ? ምንም የምናገረው ነገር የለም አልኩህ እኮ። ምን የምትናገሪው ነገር ከሌለ ምንድን ነው እንደዚህ መሆን? ምን ሆንኩኝ? በባዶ ሜዳ እየተመናቀርሽ እኮ ነው። ስድቤን ከሆነ ለምጄዋለሁ። አልሰደብኩሽም። የሆንሽውን ነው የነገርኩሽ። እንዲህ ነሽ ለማለትማ አንደኛ ነገር አታጣሚ ዝም ብለሽ። ዝም ብዬ አይደለም የተናገርከውን ነው የነገርኩህ። አንቺ ልጅ ተለክፈሻል እንዴ? ተለክፈሻል አልኩህ? አዎ ተለክፌያለሁ። የለከፍከኝ ደግሞ አንተ ነህ። እሺ አጥፍቼ እኮ ነው ይቅርታ አድርጊ። ምንም ይቅርታ አያስፈልገውም። አዎ ጤና የለኝም። እንደዛ እኮ ልጅ እና ታከሚያ ደግሞ ከአንተ ብሶ ትጮዋለህ። እስካሁን ስናገር የነበረው ቀስ ብዬ ነው። አሁን ግን እየጮክ ነው። የምታስጮኸኝ አንቺ ነሽ። ምን ሆነሻል? ምንም ተጫውቺ ኩርፊያ። እዚህ ቤት እስክንመጣ ድረስ ሰላም እንደነበረን ነው የማውቀው። የተለወጠ ነገር አለ? እሱን ራስን ጠይቅ። ጠየው ልደርስበት አልቻልኩም እኮ። በቃ ምንም የለም ማለት ነው? ምንም የለም ማለትም አልችልም። የሆንሽው ነገርማ አለ። ምክንያቱም ቤቱን እየበጠበጥሽ ነው። ምን አደረግሽ ነው ማለት ነው? እኔ ላይ ሰውንማ ታውቅበታለህ። እኔም ከዚህ በኋላ ምንም ነገር አልናገርም።
ቲቪውን ፈልጌ የከፈትኩት እኔ ነኝ። ድምፁ እየረበሸኝ ነው። እኔ ደግሞ ስትቀንሹ አይሰማኝ እና እኔ መበጥበጥ አለብኝ? እንደዛ አላልኩም። እና ድምፁ ቀንሳ። አልቀንስም። ማትቀንሰው ከሆነ ጭራሽ አጥፋው። ልጅ ፕሮግራሙን እፈልገዋለሁ። እሱን ስትፈልግ ብቻ አንስተውን ታየዋለህ። አሁን እስከማን ጋር? እሱን ራስን ጠይቅ። እየጠየኩሽ ነው። አንቺ ልጅ ነው? አዎ ነው። ምን ታስፈራራለህ? ሂድና የምታስፈራራውን አስፈራራ። እንደዛ ነው? እኔ እያለሁ ጆሮ ላይ ሰክተህ መቀመጥ አትችልም። አንቺ ልጅ አላበዛሽውም እንዴ? ምንድን ነው ያበዛሁት? ከአሁን በኋላ ምንም ነገር አልናገርሽ። ድሮ ስትናገረኝ አምርሃል። ከአንተም ብሶ። ከአንተም ብሶ? አዎ ከአንተም ብሶ። ለጤና ያርግልሽ። ምን ልታደርግ ነው? ልተኛ። እኔን አስቀምጠህ ነው የምተኛው? ከፈለግሽ መተሽ መተኛት ትቻለሽ። ተለያይተን ለመተኛት ነው የተጋባነው? እሱን እኮ ያበላሸሽው እራስሽ ነሽ። ምንም ምክንያት አታብዛ። የምትወጣ ከሆነ እንዳትመለስ። አልመለስም። አልመለስም? አዎ አልመለስም። ሰለቸው? አዎ ሰልችተሽ ነው። ዮኒ እኔን ሰልችተሽኝ ነው? ወይኔ በማዬ ሞት። እኔን ከምሰማ መሬት ተሰንጥቃ ብትውጠኝ ይሻለኝ ነበር። እና ዮኒ የኔ እናንተ ነገር አለቀ በቃ? ከፈለግሽ አብረሽ መውጣት ትቻለሽ። ባልወጣስ? ጥላዬ ልትሄድ ነው? እኔ እኮ አንተ አንድም ቀን ብቻዬን አድሬ አላውቅም። አንተስ ጥላዬን መሄድ ያስችልሃል? አዎ። አዎ? ምንድን ነው የበደልኩ? ምን አድርጌ ነው የጠላኸኝ? እሺ በቃ እነግርሃለሁ። ግን አንድ ያልጠላሁሽም በለኝ። ግን ለምን ሰላም አልካት? ማንን? ሰሊና ነው። ከኔ ጋር እንድትጣላን እያወቅህ እንዴት ሰላም ትላታለህ? እንጂ ለዚህ ነው ይሄ ሁሉ? በይ የተጣላችሁ ከአንቺ ጋር እንጂ እኮ ከኔ ጋር አይደለም። ሁለተኛ ጥላችሁ ዘላለሙ አይደለም እንዴ? እናንተ ነገር ልትታረቁ እኔ ምን ቤት ነኝ? ለማንኛውም መጀመሪያ ማድረግ የነበረብሽን መጨረሻ አድርግሽ። ሌላ ጊዜ ግን ለእኔ ካዘንሽልኝ እንዲህ ከመጨረሻው ጀምሪልሽ። እንዴት በጣም ደስ እንዳለኝ። በተለይ እትሽ እንደዛ በሳል አትመስለኝም ነበር። ወንድሞችሽ ጨዋታዬ እንደተመቻቸው ያስታውቃል። ኧረ እባክህ እውነት እንዴት ሲስቁ እንደነበር አላይሻቸውም እንዴ? ወይ እንደ ዛሬ ተዝናንተን አናውቅም። ባለቤትሽ ጥርስ አያስከድንም። በእናትሽ ሁል ጊዜ ለሽ ላይ ቀላል ሞድ ይዛል እንዴ? ተመቻችሁ ብቻ። በተለይ ምንም ጉዳይ ላይ አስተያየት የሚሰጠው ነገር እንዴ? ስለ ራሴ ሙያ እኮ ለራሴ ሲያብራራልኝ ግርም ብሎኝ ነበር ሙያው። እሺ አሪፍ። እሺ ቻው። ማን የደወለው? ከቤት ነው? አዎ። ምን አሉሽ?
በእናትህ ወይ ምን ነው ናርዲ የተፈጠረ ነገር አለ እንዴ? እስቲ ልለምን በእናትህ በምትወደው ሁሉ። የምን ልመና ነው? እኔ ስንቴ ልንገር ይሄን ባህሪን አልወደውም ማስተካከል አላልኩ? የቱን አማረልኝ ብለህ የምትቀደደው ነው? የምን መቀደድ ነው? እኔ ቤተሰቦች ጋር ስትሄድ ራስን ቆጥብ፣ ለመናገር ብቻ ሳይሆን ለማዳመጥም ጊዜ ሲጥ አላልኩ? አንቺ ምንድነው ነፃውኝ ከሰው ጋር ስጫወት ደስ የማይልሽ? ይኸው ከኔ ጋር እንደልብህ አውራ። ከማንስ ጋር ቢሆን የፈለኩትን ብጫወት አንቺ ለምንድን ነው የሚደብርሽ? እኔ እንደሆነ ደስ ብሎኝ ነበር። እኔስ? አንቺማ ከኔ ጋር ነው ችግርሽ። ባለቤቴ አይደለህም እንዴ? እሱ እኮ ነው ግራ የሚገባኝ። ባለቤትሽ ከቤተሰቦችሽ ጋር ሲጫወት ደስ ሊልሽ ሲገባ አንቺ ግን ታኮርፊያለሽ። ወይም መጀመሪያውኑ ነበር ቀድሞ አለመሄድ። ከዚህ ሁሉ ራስን መቆጠብ አይሻልም? የምንገናኘው በአመት ውስጥ አንድ አውደ አመት ጠብቀን ነው። እሷን ጊዜ እንኳን ለዛ መሰለኝ እንደ ልብ የምንጫወተው። አትጫወት ማን አለ? ቆጠብ በል። ማውራት ብቻ ሳይሆን አንተ ማዳምጥ። አያዳምጥም አሉሽ? ማንም አላለ። እስኪሉን መጠበቅ የለብህም። እንደማይሉማ አውቃለሁ። አንቺ ነሽ እንጂ ይሄን ተናገር ይሄን አትናገር የምትይኝ ልጅሽ ነው እንዴ የሚመስልሽ? ይልቅ ይሄ ንግግር ከልጅ ቢያስቆጥር ራሱ አይደንቅም? እሺ አይ እንግዲህ ስነ ስርዓት። እሺ አላበዛሽውም እንዴ? እሺ አበዛሁት ልበል። ለኔ ብለህ ማድረግ አትችልም? እንደውም እየተከታተልሽ ነፃነቴ ልትገድብኝ አትሽ። ሁለተኛ ዘመዶችሽ ጋር አይለኝ። የተጠየቀው ትንሽ ነገር ነው። አንተ ግን ሰማይ ትባጥጣለህ። በፍጹም ነገርኩሽ እኮ አስተዳደጋችን ይለያል። እኔ ነፃ ሆኜ ነው ያደጉት። ከሰው ጋር ለመግባባትም ሆነ ለመጫወት ቅድመ ሁኔታ የለኝም። ያ እኮ የሳቀልህ ሁሉ ጨዋታን የወደደልህ ስለሚመስል ነው። አንቺ ነሽ እንጂ ማንም እንደዛ ይላል። እኔ ባለቤት ካልነገርኩ ታዲያ እንዴት ሌላ ሰው ሊነግር ይችላል? ያሉኝ ነገር አለ እየሰማሽው? እሱስ ለምን ትገባለህ? እኔ አልበቃህም እንዴ? በእያንዳንዱ በምታወራት ነገር ካንተ የተስተካከለም የበለጠም ያነሰ ሙቀት ያለው ሰው ይኖራል ብለህ እንዴት አትገምትም? እና ምን አደረክ ነው የምትይኝ? አሁንስ አበዛኸው። ለሚስት ማታዘን ከሆነ ስትቀደዱ ለስትቀደድ ማድረግ ትችላለህ። አንቺ ምን ያናድድሻል? በቃ የራስ ጉዳይ። የራስ ጉዳይ? ለሚስት ማታዘን ከሆነ አዎ የራስ ጉዳይ። ተረጋጊ እንጂ። በቃ ተወኝ ብያለሁ። ተወኝ ተወኝ። እኔ እኮ ለምን ዝጋታም ሆንክ ብለሽ እንዳትበሳጭ ብዬ እንጂ የባጤ ቆጡን ከምትዘላብድ ዝምታ በስንት ጣሙ ይሻላል። ይሻላል ብቻ አይደለም በጣም ይሻላል። ናርዲ ይቅርበኝ። ዛሬ ደስታ ቀን ደስ እንዳለን ወደ ቤታችን እንግባ። አንተ ነህ። ይቅር አልኩ እኮ ናርዲ። ምን አጠፋው? እንዴት ለኔ አስባ ነው ብለህ አታስብ? ምን ነው ዝምታ ጀመረ? በእውነት ያምርባል፣ ግን ከኔ ጋር አይደለም። አንተ ወይ ተነስተሻል እንዴ? እኔ ባለቀ መጣት ገባ ስላለኝ እንዳልቀስቅስ ብዬ። ኧረ እባክህ ያዘንክልኝ መስሏል። ይልቁንስ ያዝረከረከው ልብስ ብታጸዳ ነበር። እኔማ ስለምን መዝረከረክ ነው የምታወሪው? ናርዲ ቸኩላለሁ። ስራ ረፍዶብኛል። ናርዲ 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 ብናትሽ ተይ። ይሄ ምንድን ነው? ምን? ኧረ ተው ነው ሰረተው። ግን ስንቴ ነግሬሃለሁ ነው እኔን ለማሳበር ነው። ለምንድን ነው አንቺ የምታብጂው? ድርጊት ነው። ምን አለበት አሁን ይሄን ብታነሺው? አንተ ስጥፍጥፍ አድርገህ ብታስቀምጠው ምን አለበት? አንቺ ስጥጥፍ አድርገሽ ብታስቀምጪው ምን አለበት? ስንት ያስቼ ስንት ያሳይቼ እንደዚህ አድርገህ አስቀምጥ ብያለሁ። አንቺ ደግሞ ነገር ማካብረቶች አለሽ። ምን አለበት ሁሌ ብታደርጊ? ሁሌ እኛ ብቻ ነን የምንኖረው እዚህ ቤት ውስጥ? ቆይ አንተ እንዴት ነው የምታስበው? ታዲያ ያለመደብኝን ከየት ላምጣው? እንዴ ልመደው። በሽ ረፍዶብኛል። በኋላ ስመጣ ምንም በኋላ ምናምን የሚባል ነገር የለም። እና ከአንቺ ጋር ስሟገት ስራ ልባረር እንዴ? ሙግት ውስጥ እኮ የከተትከኝ አንተ ነህ። ዛሬ አንቺ ልጅ በግራሽ ነው እንዴ ተነሳሽው? እሱን አልጠየከኝም፣ እኔም አልነገርኩህም። ድርጊትሽ ነው። አሁንስ አላበዛሽውም እንዴ? ተጨማለቅሽ። ዞር በይልኝ። መብት ነው፣ የፈለግከውን ማለት ትችላለህ። ምንድን ነው እየሆንሽ ያለሽው? ከመንገድ ዞር በይልኝ እንጂ ልሂድበት። ያበላሸውን ሳታስተካከል የትም መሄድ የለም። ነገርሽኝ እኮ ገባኝ። በኋላ አስተካከል። ይሄ ስንቴ እንዳልከኝ እንዳስታውስ የምትፈልግ አይመስለኝም። በቃ ይሄ መጨረሻ ነው። እሺ እኔም የመጨረሻ እንዲሆን እኮ ነው አስተካክል የምልህ። እሺ አስተካክላለሁ። አሁን ግን ረፍዶብኛል፣ ልሂድበት። እዚህም እኮ ይረፍዳል። በትዕግስት የምትታለፍበትን ጊዜ ጨርሰሃል።
አይ አሁንስ ታለበዛችሁ እንዴ? በጣም ተጨማለሽ። ዞር በይ ልሂድበት። እንዴ የምን ብልግና ነው ይሄ? ብልግና ይገባሃል መሰለኝ። የማንስም ለማን እየሰጠ እንደሆነ ይገባሃል መሰለኝ። አንቺ ናርዲ በላውን ግባና ያዝረከረከውን አስተካክለው ውጣ። ይሄን ለማድረግ ከኔ ጋር ለመነታረክ የፈጀብህን ጊዜ እንኳን አያክልም። አሃ እና ይሄን ካላስተካከልክ አትወጣም ነው? አዎ እሺ እንደውም ስራ ማሪልም ይሄንንም አላስተካክል። እኔ የሚመለከተኝ ማስተካከሉ ነው። በቃ አሁን አፍላፊ አያስፈልግም። ምን እንዳታመጣ ትዕግስቴን እያስጨረሽ። ኧረ እባክህ ያንተ ትዕግስት ብቻ ነው የሚያልቀው ያለማን። ስነ ስርዓት ብያለሁ። ስነ ስርዓትማ እንድታውቅ ነበር አስተካከል ያልኩህ። አልገባህም እንጂ ማን ለማን ነው ስነ ስርዓት የሚያስተምረው? ለመማር ዝግጁ ሁን እንጂ ከማንም መማር ይቻላል። ተናግረሽ ሞተሻል። ንቀህ ሞተሃል። ከዚህ ሁሉ አስተካክለህ አትወጣም? ልክ ነሽ። ከዚህ ሲሆን ይሄን አስተካክሎ መውጣት ይሻላል። አዎ ቆይ ስትሰራ እኮ ያምርባል። የእኔ እውነት ቆይ እኔም አግዝሃለሁ። እሷ ነው ኮሌቷ ጋር ያዛትና እንዴት እኮ እንደሚያምርብህ ስትሰራ በደንብ እነዚህ ጎበዝ እኮ ነህ ስትሰራ። ቁርስ አትበላም? በላው ብቻህን? የዛሬውን ዮኒ ልጆቹ አርአያ ያደርጉታል። የዛሬዋን ናርዲስ እሷማ መሪ ነች። እባክሽ ያስፉት በሰላም ወዴት ነው የምትሄጂው? ነው እንዳልበላለ። እሺ በቃ ላጉርሽም ተጫዎች እንዴ ብታጎርሰኝ ሴቱ ጋር አደርገዋለሁ። እኔ የሚቆጨኝ ሳልበላ መጥገቤ ነው። ሲያስጠላ ብናታቆር ባቆልሱ ስድብ ተንኮል ነው። ምን አይነቱ ነው በእናታችሁ? በሞቴ ቀልድ ያሞታል። በላይ በላይ አታጉርሰኝ፣ እጠግባለሁ። መጥገብ ያስቆጣል እንዴ? የውሸት ጥጋብ ስለሆነ። አዎ ትሽ አሁን ይኸው እራት ሳልበላ አልተኛ ነው። ወውስቲ እኮ በቃ ፈታ አለበት እኮ በቃ። አንተማ ምን አለበት ተጫወት። ፍቅሬማ በጣም ይደብራል። በቃ ተዝናናበት እኮ እንድንጫወት እኮ ነው አይደል? ከዚህ በኋላ ታየኛለህ። ላጎርስሽ ብለህ እንዳታስብ። የደቃ አክስቴ እሑድ ምሳ እንዳትቀሩ ብላናለች። ለምን ካርታን ድጋሚ አንጫወትም? ሰምተሽኛል ግን ያልኩሽ። ዛሬ ግን እኔ ነኝ የማሸንፍ። ኧረ እባክሽ እናያለና። እኔ ነኝ ሰጪ ዛሬ ደግሞ። እሱማ ሁልጊዜ አንቺ ነሽ ሰጪ። አፈር ብላሽ። ይልቅ ምንድን ነው ይዘን የምንሄደው? ምንድን ነው እንዳልሰማ አክት የምታደርጊው?
ምንም ባልሰማ አይደለም ደስ የማይለኝ ነገር እንደሆነ ታውቃለህ። እኔ ደስ የሚለኝ ከሆነስ? ደስ የሚለኝ ነገር ማድረግ የመከልከል መብት የለኝም። አንቺ የሚያስደስትሽ ነገር እኔ የማያስደስተኝ ከሆነስ? መቅረት ነው። መቅረት? ናርዲዬ እኮ የማህበራዊ ህይወታችን አንዱ አካል ነው። አውቃለሁ። አውቆ የሚያጠፋ ሰው ደግሞ ለመምከር አይመችም። ይሄ ነገርሽ በጣም ነው የሚያበሳጭው። ቆይ ለምንድን ነው አንተ የኔ አለመሄድ የሚያናድድ? ለምን አይበሳጭም? ሚስት እያለ ብቻህን ሂድ ስትይ ለምን ደግሞ አልናደድ? ከፍ ሲልም አክስቴ ጋር ነው እንሂድ ያልኩሽ። እኔ ደግሞ እንደዚህ አይነት ራስ ወዳድነት ይበልጥ ያናደኛል። እባክሽ የሰው ጨዋታ ለመቀማት አትሞክሪ። እና ካንተ ጋር ሄጄ የአክስትን ስድብና አጥንት የሚሰብር አሽሙር ቁጭ ብዬ ስጠጣም ሽቼ እንድመለስ ነው የምትፈልገው? ወዴት? ይሄን ጉዳይ ስንት የተነጋገርንበታል። እሷንም ዳግመኛ በሁለታችን መሀል እንዳትገባ አስጠንቅቂያታለሁ። ከዚህ በኋላ ግን ይሄንኑ ቃል ተናግራ ሳምነኸኝ ስንት ያምኜ ሄጄ ስንት ተሰድቤያለሁ። የኔ ደስታ ያንተ ደስታ ከሆነ አይደለም እኔ አንተ መቅረት ነበረብን። በግድ ድርቅ ብዬ ዘመድ ካልሆንሽኝ ያልኩት እኔ ነኝ። ስለዚህ ራሴን መሰብሰብ ያለብኝ እኔ ራሴ ነው። አንተን እኮ እንጂ እኔን እኮ ማንም አያውቀኝም። እኔም በማላውቀውና በማያውቀኝ ሰው መሀል ቁጭ ብዬ መሰደብ አልፈልግም። ስደቡኝም ብዬ መሀላቸው መገኘት አልፈልግም። ናርዲ ለምንድን ነው ነገሮችን የምታከሪው? ስለ እኔ ነው ስለ አክስት ነው እያሰብክ ያለው? ስለ ሁለታችሁ በሰላም እንድንኖር ትፈልጋለህ? ለዛ እኮ ነው የምለፈው። ቀላሉ መንገድ አለመደራረሱ ነው። ናርዲ ይሄ እኮ እንደዛ ብለሽ ምድምድም ቀለል ብሎሽ የምታወሪው ነገር አይደል። ትዳሩንም ፈልጎ ዝምድናውንም ፈልጎ ሁለቱንም ማጣት ያልፈለገ ሰው ሁለቱንም በየጸበላቸው ነው መያዝ ያለበት። ይሄ ነው ቀላሉ መንገድ። ቤተሰብ እኮ ሰፊ ገበያ ነው። በአንዱ ብትይው በአንዱ መገናኘትሽ አይቀርም። ሁልጊዜ እንዴት ተሸዋውደሽ ሊሆን ይችላል? በዚህ ነገር ብዙ አትልፋ። ጉልበትን ለሌላ ነገር ቆጥብ። ለእኔ ብለሽ ባልኩሽ መንገድ ብትሄጂ እኮ በራሷ ጊዜ ላደረገችው ነገር ይቅርታ የምትጠይቅበት ጊዜ ይመጣል። በተወችኝና ይቅርታዋ በቀረብኝ። ሰው እኮ ያለ እንከን ያለ አመል አይፈጠርም። ሁላችንም የራሳችን ድክመት አለብን። የእሷ የሚገለጠው እኔ ላይ ሲሆን ነው። ስታከሪ እኮ ልክ የለሽ። በቃ አልሄድም ብያለሁ። አልሄድም። በቃ እኔም አልሄድም። ተይው። መብት ነው። እሺ በቃ ተይው። አንቺ ለእኔ ምንም አታስቢ። በዚህ ከከፋ ምንም ማድረግ አልችልም። በቃ ተይው፣ ተጫውቺ በቃ። አይ አሁንስ አበዛኸው። እሺ በቃ ተጫውቺ። እንደውም አልጫወትም፣ ትቼዋለሁ። ወዴት ነው የምትሄጂው? ልተኛ። እሺ ለምን ጋቢ አምጪ። የምን ጋቢ ነው የማቀብልህ? ገብታ አትተኛም እንዴ? ትንሽ እቆያለሁ። በጣም አሪፍ ነው። እሺ ሰውን ከቤተሰቡ ማቆራረጥ በጣም ትገርማለሽ። እኔ ከቤተሰቦች ማቆራረጥ በቃ አሻልኩሽ አይደል? ምኑን ነው አሻልከኝ? በቃ አልሄድም። ርዕሱን እንዝጋው አልኩሽ እኮ። ቆይ አንተ በስነ ስርዓት ወንበር ላይ ተቀምጬ ስትሰደብ ማየት ነው የምትፈልገው ማለት ነው? ተይው በቃ። የጠየቅኩህን መልስልኝ። በቃ ምንም ወሬ አያስፈልገውም እኮ። እምቢ ብለሽኛል። እኔም አልሄድም። እኔ ከዘመዶች መራራቂያ ምክንያት መሆን አልፈልግማ። በቃ ተይው። እንዴ ለምን ሌላ ነገር አናወራም? ተው እንጂ። በቤቱ ሙሉ ለምቦጭን ዘርግተህ እሱን ትቼ ነው ሌላ ነገር ማወራ? ምን አድርግ ነው የምትይኝ? ለመጨረሻ ጊዜ ሄዳለሁ። አንድ አሽሙር ከሰማሁ ግን ትዳርህን ወይ ዘመድህን። ትመችኛለሽ እኮ። አፈር ብላ። እንደማጨክኝብኝማ አውቃለሁ። እሱ ስለምታውቃለህ የምትጫወትብኝ። በይ ሃሎ ወይ ናርዲ። ዮኒ የት ደረስክ? አዎ ሰፈር እየገባሁ ነው። በጣም አሪፍ። በቃ እንደዛ እኮ ነው። ውሃ የለንም ይዘና። እሺ ውሃ? እሺ ትልቁ ይሆን አይደል? አዎ አዎ። እሺ መጣሽ። እሺ ናዲ። ዮኒ የት ደርሳል? ገብቻለሁ። በይው። ወይ በእናትህ ሰላጣ ካትክልት ቤቱ ታመጣልኛለህ ብዬ እኮ። ታዲያ ቀድመሽ አትደውይልኝም ነበር? በእናትህ እደውላለሁ እያልኩ እኮ ሰዓቱ ሄደብኝ። እናማ የዛሬው እራት ያለ ሰላጣ አጃቢነት የማይሞከር ነው። በቃ ግባ፣ ወይኔ እንገዛለን። መቼ ነው የምትገዢው? አሁን ነው። ተይው በቃ እኔ ገዝቼ እመጣለሁ።
አዎ ትችላለሽ። እሺ ዛሬ ደግሞ ምን ፈልገሽ ነበር? ለካስ ቤቱ ዘይት የሚባል ነገር የለም ለካ። ኧረ እባክሽ መቼ ነው ያወቅሽው? አሁን ነው ልሰራራ ስል። አንቺ ልጅ በእውነት ያለ መስሎኝ ነበር። እንዴት ያለሽ ይመስልሻል? ሳይው ነው። ትናንት እኮ ሰርተሻል። ወይ ከቀልቤ አልነበርኩም። ከቀልብሹኛ ወይ የኔ ፍቅር እንዴት ዋል? አለሁልሽ። የኔ የት ደርሰሃል? የትስ ብደርስ ልቀርልኝ ነው? ምኑ ነው የሚቀረውስ ማይቀረውስ? እሺ ምን ፈልገሽ ነው? ብራቮ ደርሰሃል ማለት ነው። ምነው ቤት አይደለሽም እንዴ? ኧረ ቤት ነኝ። እኔ ደግሞ ውጭ መስልሽኝ እኮ አብረን እንግባ ልትይ መስሎኝ። ኧረ በፍጹም። እሺ መጣሁ። እሺ ወይ በቃ ስትመጣ ዘይት፣ 1 ኪሎ ፍርኖ ዱቄት፣ 1 ኪሎ ስኳር፣ ግማሽ ኪሎ ጨውና ከዛ ከትልቁ ሱቅ ደግሞ እንደወዳትን ዕጣን ይዘልኝና። እሺ እሺ በቃ ይሄ ብቻ ነው? አዎ ይበቃል። እንደሚሆን እናደርገዋለን ካልሽ እሺ መጣሁ። እሺ እሺ ብለሽ ነበር እንዴ? ፍርኖ ዱቄት፣ ስኳር፣ ጨውና ዕጣን ገዝተልኝ አላልኩም ነበር እንዴ? በስመ አብ ምን ሆነ ነው ረሳሁት። በእናትሽ እንዴት ትረሳዋለህ? እኔ እንጃ። ምንድን ነው የምታስበው አንተ? እኔን ለማናደድ ነው አይደል? አረ እንደዛ አትበይ በእናትሽ። ለምን አልልም? እንዴት አሁን ነግሬህ አሁን ትረሳዋለህ? የኔ ፍቅር በቃ አንቺ ከምትበሳጭ እኔ ባህል ወዴ ባደር ምንም ችግር የለም። ለምን ሲባል ነው ጾመን የምታድረው? ለማን ተብሎ? ጥፋቱ የኔ ነዋ። ካላመጣውና ካልሰራሽ ኬት ታመጫለሽ? የሆነ ነገርማ ሰርቼ ቀምሰህ ነው የምታድረው። ከዚህ በኋላ በፍጹም አይሆንም። በቃ ተጨናነቂ ታዩ። አንተ ልጅ ስራው ላይ ባዶ ወደን ስታድር አስችሎኝ የማይ ይመስላል? ካላስቻለሽ ቀድመሽ መስራት ነው። ልሰራማ ነገርኩህ እኮ ልመጣ ስል ነው። ዴና ቢሆንስ? በስራ ላይ ስራ እኮ ነው እየሰጠሽኝ ያለሽ። አውቀህ ነው ማለት ነው ያልገዛኸው? አውቄ ነው ያደረኩት። ምን አይነት ክፋት ነው በማዬ ሞት? ምንም አይነት ክፋት አይደለም። ሰራተኛ ይቀጥር እንዴ? ሁልጊዜ እኔን እየጠበቁ ግዛ ማለት። በዚህ መንገድማ መቀጠል የለበትም። ወይም ቦታ እንቀያየር። የምን ቦታ ነው የምንቀያየረው? አንቺ ውጭ ስሪ፣ እኔ ቤት ለዋል። አለበለዚያ ደግሞ ራሳችን እንቻል። የተጋባነው አንድ ቤት ውስጥ ለየብቻችን ልንኖር ነው? መሆን አልቻለም እንጂ አብረን ተጋግዘን ተያይዘን እንድንኖር ነበር። አሁን ይሄ ሁሉ እቃ ገዝተና ስለተባልክ ነው? አዎ። ለምን ግዛ ባላል? አንቺ ወጥሻግሽ ገንዘብ አጣሽ? ሱቁን አታውቂው? ምን ጊዜ የለም? እኔ እኮ አንቺ እኮ ምን የእግረ መንገድን ስትመጣ ብዬ እኔ እኮ ከስራ ወደ ቤት የምመጣው ምግብ ለመብላት ብቻ አይደለም፣ ወይም ዕቃ ለመግዛት አይደለም። እኔ ወደ ቤት ስመጣ የምትታየኝ አንቺና አንቺ ብቻ ነሽ። እሱ ለሆነ እኔ እረፍት የሚሰጠኝ። የኔ ፍቅር አሁኑኑ ሄጄ ገዝቼ መጣና ሰርቼ ትበላለህ እንጂ ጾምን አታድራት። የእኔ ባዶ ሆድ ማደር እኮ ይናል እንደሚያስጨንቅሽ ይገባኛል። ግን አንድ አስታወትሽ ገዝተሽ ቢሆን ኖሮ እኮ ይሄ ሁሉ ነገር አይመጣም ነበር። አንቺም እኮ ከባለሱ ጋር ይሄን ጨምር ይሄን ቀንስ ብሎ መከራከሩ እኮ ለአንቺም ነፋስ ይሆናል። ናርዲ እኔ በቃ ሄዳለሁ። ይሄው ገዝታ አይደለ እንዴ? አሁን ነገር ሰርቼ ያበላልሽ። እኔ እኮ ለክፋት አይደለም እንድትረጂ ይሆናል።
የት ነሽ? ወይ ዮኒ አልሰማሽኝም? የት ነሽ እያልኩሽ ነው። ምን ነው ዮኒ በሰላም ነው? ቤት ነኝ እየጠበኩሽ ነው። ወይ መጣህ እንዴ? አዎ። ግን ለምን ቶሎ እንደምትወጣ አልነገርከኝም? አሁን የት እንዳለሽ ትነግሪኝ ትችያለሽ? ቅርብ ቦታ አይደለሁም ግን ያለሽበት እመጣለሁ። ያን ያህል የሚያስቸኩል ከሆነማ እኔ ራሴ እመጣለሁ። ችግር የለም አብረን እንገባለን። መጣሁ። አረ ምንም አትቸገር፣ እኔ ራሴ እመጣለሁ። አንቺ ግን ችግርሽ ምንድን ነው? የምን ችግር? ስንት ጊዜ ነግሬሻለሁ። ስለምንድን ነው የምታወራው? ናርዲ በዚህ ጉዳይ ላይ በተቻለሽ መጠን አግዢኝ። ልቋቋመው የማልችለው ስስ ጎኔ ነው ብዬሻለሁ። ዮናስ ግራ እያጋባኝ ነው። ስለምን እንደምታወራ ንገረኝና እኔ እንድተንፍስ። አለበለዚያ በባዶ ሜዳ እየወገድከኝ እንደሆነ ነው እየተሰማኝ ያለው። በባዶ ሜዳ አትበኝ። ለምን ደጋግመሽ ትጎጀኛለሽ? እኔ ለአንቺ ጥሩ ሰው አይደለሁም? ከአንደበቴ አይወጣኝም። ልልህም የምችል ሰው አይደለም። አንተ ከዚያም በላይ ነህ። በዚህ መንገድ አትምጭብኝ። ልቋቋመው የማልችለው ነገር ነው ብዬሻለሁ። አንቺ ግን የባልሽን ቃል ከመጣስ ያለፈ ክብር ላይብሽ አልቻልኩም። ምንድን እንዴት ነው የምትናገረው? እኔ ነኝ አንተን ቃል የምጥሰው? አዎ። ናርዲ ግን ምን አደረግሽ? ምንም ያደረግከኝ ነገር አለ አላልኩ። ታዲያ ለምን ምን? ጠዋት ከማየ ጋር አውርታችሁ ነበር? አዎ፣ ዛሬ እንደውም ደስ የሚል ረጅም ጨዋታ ነው የተጫወትነው። ኧረ እባክሽ ሞት ዮኒዬ፣ ደስ የሚል ጊዜ ነበር። ለአንቺ ነው? የሆነ ያበሳጨ ነገር እንዳለ ይሰማኛል። ብቻ ከእናት ጋር የተያያዘ ነው እንዳትለኝና እኔንም እንዳታበሳጭኝ። አዎ ነው። በልበል አፍህን ሰብስብ። ሌላ ክፉ ነገር እንኳንም አልወጣ። ችዬው ነዋ። ምንም መቻል ድረስ የሚያደርስ ነገር አልተፈጠረማ። እሱ ለአንቺ ነው። ለእናቴ ያሳይሻት ንቀት ግን። ስለምን ንቀት ነው የምታወራው? አፍሽን ዝጊ። ባልሽን ብታከብሪ ኖሮ እናቴንም። አንተ ዮናስ ከመቼ ጀምሮ ነው እንደዚህ ጫፍ ይዘህ በስስ ጎን የመጣሽብኛ? በለመንኩሽ ባስጠነቀቅኩሽ ነገር። ይኸውልህ ተረጋጋና። ምንም የምረጋጋው ነገር የለም። ቤተሰቤ በተለይ እናቴ ከጠላሽ እኔ ልትወጂኝ አትችይም። የኔና አንቺ ነገር አብቅቷል። አብሮ ሊያኗኑር የሚችል ነገር የለም። የምትናገረውን ነገር እያሰብክ ተናገር። እባክሽ ሀሳቢ ለመምሰል አትሞክሪ። መጀመሪያ ነበር መጠንቀቅ። በኋላ እንዳይቆጭ እሺ። ምን ልታመጭ ደግሞ? ታስፈራራኛለች እንዴ? ምን ቀረሽና ነው የምታስፈራሪኝ? መጀመሪያ ነበር እናቴን ብታከብር። እናቴን ምን አደረግሻቸው ነው የምትለኝ? ምን አደረገችኝ አሉ? ያደረግሽውን ታውቂዋለሽ። እኔ የማውቀው በሰላም አውርተን መለያየታችንን ብቻ ነው። ከዚህ በላይ እንድትናገረኝ አልፈልግም። ብናገርሽ ምን ታመጫለሽ? የማመጣው ለአንተ ነግሬ አይደለም የማደርገው። ባለጌ! ይሄን ካንቺ አልጠብቅም ነበር። እኔም ካንተ አልጠብቅም ነበር። ምንድን ነበር የጠበቅሽው? ከኔ ጋር ቁጭ ብሎ እናቴን ይሰድብልኛል ብለሽ ነበር ያሰብሽው? ይኸውልህ ዮናስ፣ አሁን ተከትለኝ እናውጣ። በፍጹም። ስትፈልጊ የፈለግሽበት መሄድ ትችላለሽ። ለእሱ በኋላ እንደርስበታለን። ለአሁን ግን ከአንተ ጋር አብሬ አንድ ቤት ውስጥ መቀመጣችንን ውጣ ብያለሁ። ውጣ። አልወጣም። አትወጣም? አዎ አልወጣም። እዚሁ ይዤ ለመጣ የለ ያኔ የዛኔ አፍረትን ተከናንበት ትቀመጣለህ። እናቴ ጋር እንድትደርሽባት አልፈልግም። እኔም ሰው ካልደረሰብኝ አልደርስም። በቃ ተናገርኩ። በቃ። ኧረ እባክህ ስታስበው ይሄን እሳት አቅፍ የሚነጋልኝ ይመስላል። ከፈለግ ተከትለኝ እናውጣ፣ አለበለዚያ እዚሁ ይዤ ልመጣለሁ። አይደለም ቤቷ ልትሄጂ በስልክ እንድታገኛት አልፈልግም። አዎ ከዛሬ በኋላ እኔም ውሳኔ እሱ ወይም ሌላ ሊሆን ይችላል። በቃ ተናገርኩ። ምንም ቀጠሮ የለውም። ይኸውልህ ጮኬ ሰው እንዲሰማ ነው የማደርገው። በቃ አትምጣብኝ ብላኛለች። እሱን ከእሷ ከራሷ አንደበት ካልሰማው አላምንም። በቃ ተናገርኩ እኮ ምንም አዲስ ነገር የለም። ለምን ደግሞ አትለቀኝ? አለቅሽ። እሺ በቃ እሺ፣ እደውላለሁ። ደስ ይላል። ስፒከር ላይ አድርገው። ተመስገን። እኔም ያንተ ስልክ መሆኑን ሳይደነግጥኩ። ኧረ ጠላትሽ በጣም ደህና ነኝ።
ፀሐይ ጠዋት ደውላልኝ አገኘኋት። እንዴት ደስ የሚል አንደበት ነው ያላት። ጨዋ ልቅም ያለች የጨዋ ልጅ። ወይ ለምን ነበር የደወልከው? እሱማ መደወላችሁን ነግራኝ ለዛ ነበረ። ነው? አዎ ነው። ደህና ደህና። ናርዲ ሲስተር ነች ጆሮዋ ላይ ስልክ ዘጋችባት ብላይ ነገረችኝ። አይመለከተኝም። ይቅርታ እያልኩሽ ነው። የተናገርካቸው ነገሮች ሁሉ አስባቸው? በጣም ተበሳጭቼ ነበር። ለምን ስትነግረኝ? ለማንኛውም ከዛሬ በኋላ አንተ በሌለበት እናት ጋርም እህት ጋርም አልደውልም፣ አላገኛቸውም። ናርዲ። አዎ ዛሬ ፍንጭ ነው ያየሁት። ሌላ ጊዜም ቢሆን እኔን ከመግደል ወደ ኋላ አትልም፣ ያውም በውሸት። እናቴ ለእናቴ ያለህን ፍቅር አውቃለሁ። ለዛም ነው መጠንቀቅ ያለብኝ። ትንሽም ቢሆን ሚስቴ ይሄን አታረግም ይሄን አትልም የምትልበት ትንሽ ልብ ቢኖር ደስ ይለኝ ነበር። ሚስቴ ይሄን አታረግም ይሄን አትልም የምትልበት ትንሽ ልብ ቢኖር ደስ ይለኝ ነበር። ጭራሽ በእጅ ዕቃ መያዝ ታውቂ ነው? እና ለምን አልተቀበልሽም? ከዛ ድረስ ተሸክመ መጣህ? እሱ ነው እኮ ነው። ከዛ ድረስ ተሸክሜ መጣሁ። አንቺ ግን እዚህ ጋር መቀበል አቃተሽ። ድስት ጥጄ ስለነበረ እኮ ነው። ያንተ ደግሞ ማካበር ትወዳለህ። ለአንቺ የሚታይሽ ሸክም ብቻ ነው። ለሸክሙ ከሆነ ከቦታው ጀምሮ እዚህ እስከምደርስ ድረስ ምንም ድካም አልተሰማኝም። ያንቺ ድርጊትና ሁኔታ ግን እያደከመኝ ነው። ሆነክ ነው ከመሬት ተነስተ ነገር የሚለው አሁን ብርቱካን ነው ብለን ያመጣው። በዛ ላይ የበሰለ ይሄ ከአንድ ቀን በኋላ ማች ነው የሚሆነው። ከፈለግሽ አወጥተሽ መጣት ትችላለሽ። አሁን በጣም ምን አመጣው? የማይረባ ከሆነ ታዲያ ምን ልታደርጊ? ሲበዛ የበሰለ ስለሆነ ቶሎ ይበላሻል። ለጭማቂ አይሆንም። እባክሽ አጭቅጭቅ። ስትፈልጊ የፈለግሽውን አድርጊ። ምንድነው ከመሬት ተነስተ ነገር የሚለው? ሰሚኛለሽ? ስትፈልጊ የፈለግሽውን ማድረግ ትችላለሽ አልኩሽ። በተረፈ ጭቅጭቅና ንዝንዝሽ አንገሽግሽ ነው። ቆይ ግን አንተ ያመጣው ነገር ሁሉ አሪፍ ነው እንድትባል ነው የምትፈልገው? ኦሆ እባክሽ ተይ። አሁን ሳላበዛውም እንዴ? እውነትሽን ነው፣ አብዝቼዋለሁ። ከፈለግሽ ከዚህ በኋላ ራስሽ ገዝተሽ መጠቀም ትችላለሽ። ገዝታትን ማን አለ? ድርጊትሽ ግን እንደዛ ነው። ምን አድርጌ? ከሁሉም ነገርሽ ደግሞ አንጀት የሚያቆስለው ይሄ ነው። ይሄ ደግሞ ምንድን ነው? እባክሽ አንቺ ያለችን ቀሪ ሰዓት ሰላም እንበት በእናትሽ። እና እኔስ ምን አልኩ? በቃ ተይው ናርዲ፣ ተይው አልኩሽ እኮ በቃ እንርሳው። ተይው እሺ በቃ የኔ ይቅርታ። እሺ ለምን ነው ይቅርታው? ካጠፋው ካስቀየምኩ ካጠፋው እኮ ነው ያልሽው። እና ጥፋቱን የሚያውቅ ሰው ይቅርታ ቢጠይቅ ትክክል ነው። ድንገት ካጠፋው በሚል ግን ፍሬ ያልዋል እኮ። ንገረኝ፣ ጥፋቴ ምንድን ነው? ለምን ትጠይቀኛለሽ? ራስሽ ተመራምረሽ ድረሽበት። ወይ በግልጽ ጥፋትሽ ይሄ ነው ብለህ መንገድ እየሸልክ ለምን ታስጨንቀኛለህ? መጨነቅ አይጠበቅብሽ። ትንሽ ማሰብ ብቻ ትንሽ። አንተ ልጅ ቶሎ ማብጀት ትፈልጋለህ መሰለኝ። መነጫነጫ በዛ። አንቺ ነሽ እንጂ አቃጥረሽ ልገይኝ የፈለግሽው። አሁን ይሄ የሚያናድድ ነገር ሆኖ ነው። ከድርጊትሽ ደግሞ በቅንነት ለመመለስ አለመፈለግሽ ያበቅላል። ይቅርታ አልኩህ እኮ። ለምን? ጥፋት ካጠፋው
ደስ ይበለው ብለሽ እኮ ነው። እንዴት ባለው ነገር ዝም ብሎ ደስ ሊለኝ ይችላል? ታዲያ እኔ ደግሞ ገብቶሽ ወይም ቀላል ነገር ሲሆን ለምን እና ትኩረት ሰጥቶ ብለሽ አስበሽ ተመራምረሽ እንጂ ዝም ብሎ ይቅርታማ ምን? እሺ ይሄን አጥፍተሻል በለኝና እኔም ደስ ይበለኝ። የኔ ፍቅር ምን ለምን ጠይቅኛለሽ? ምን አለበት ብትነግረኝ? ከምነግርሽ ራስሽ ተመራምረሽ ብትልሽበት የተሻለ። እሺ ካልክ ምን ይደረጋል? አሁንስ ካንተ ይልቅ እኔ ነኝ። ጭራሽ በእውነት? አዎ። አንተስ በአባትህ ወተር የሚያሰጋህ እኔ ነኝ እንጂ። አባቴ 95 ዓመት የኖረው በእናታችን ፍቅር ነው። እናታችን ባሏ ጠዋት ሲወጣ ደስ ብሎት እንዲወጣ፣ ማታ ሲገባ ደስ ብሎት እንዲገባ፣ ምን ያህል በስራውና በማህበራዊቱ ተበሳጭቶ ቢሆን ቀኑን አስረስታ ቤቱ ሌላ ዓለም ታደርግለታለች። ልጅ እያለን ከልክ ያለፈ ለባሏ ያላትን ስስት አድገን እሱ እስኪነግረን ድረስ አይገባንም። ምን ይለን እንደነበር ታውቂያለሽ? እናታችሁ ባትኖር በሕይወት አልኖርም ነበር። ሳስበው እውነቱን ነበር። ባሏ ለምን ግማሽ የተጠበሰ በቆሎ ይዞ አይመጣም? እንዴት ደስ ብሎ አትቀበለው እንደነበር። ታዲያ እናታችን ለአባታችን ትሰጠው የነበረው ከልክ ያለፈ ፍቅር ለቤቱ ባሪያ ያደርገው ነበር። ያ የድሮ ጊዜ ህይወት ነው። እሺ ትዳር ግን ዛሬም ትዳር ነው። ቤት ለመስራት ምሰሶና ጣሪያው መሰረቱ ግድግዳው ግድ ነው። እና የድሮ እናቶችን ሁኝ እያልከኝ ነው? ብትችው ትዳርሽን እስከጠቀመ ድረስ በል ትዳር እንጂ ባርነት እኮ አይደለም። የኔ ፍቅር ሰው ላመነበት ነገር ወዶ ገብ ባሪያ ነው። የኔ አባባል ግን እሱ አይደል። ይቅርታ ስላስጨነቁሽ ይቅርታ አድርጊልኝ። አንተ ምን አደረከኝ? ነዘነስኩሻ። ያችን ነገር ዝም እያስገብቻት ቢሆን ኖሮ ይሁን ላይ መጣ ነበር። ብቻ ይቅርታ አድርጊልኝ እሺ። ወይኔ ጉዴ! እውነት ካሁን በኋላ አስተካክላለሁ። እሺ ገና ስትመጣ ነበር መቀበል የነበረብኝ። የኔ ልጅ አይደል? አሁን ይሄ ሁሉ ላደረኩት ነገር ለምን ዋጋ አልሰጠሽም ብለህ ነው አይደለ? ካሁን በኋላ አስተካክላለሁ። እሺ